ለዓመታት የደከሙት የጡረታ ገንዘቦ መድረሻው የት ነው? አደጋ ላይ መሆኑን ሲያውቃሉ? በሚሊዮን የሚቆጠሩ ኢትዮጵያውያን ሰራተኞች የማያውቁት ነገር ግን ወደፊት በጡረታ ዘመናቸው ትልቅ አደጋ ሊጥልባቸው የሚችል አስደንጋጭ ሪፖርት ወጥቷል። አንዳንድ ድርጅቶች የሚያደርጉት ድብቅ ማጭበርበር የጡረታ ፈንድን አደጋ ላይ ጥሎታል። ነገር ግን ይህ ብቻ አይደለም። ለግል ድርጅት ሰራተኞች ትልቅ የምስራች የሚሆን አዲስ የደሞዝ ህግም ጸድቋል። ይህ የደሞዝ ጭማሪ ሰራተኞች ላይና ጡረተኞች ላይ ትልቅ ለውጥ ያመጣል። ዝርዝር መረጃውን ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር ባቀረበው ሪፖርት መሰረት የጡረታ ፈንዱ የገቢና የወጪ ችግር ውስጥ እየገባ መሆኑ ተገልጿል። ይህ ችግር የተፈጠረበት ዋናው ምክንያት በአንዳንድ ድርጅቶች የሚፈጸም የመዋጮ ማጭበርበር መሆኑ ተጠቅሷል። አንዳንድ አሰሪዎች ለሰራተኞቻቸው የሚከፍሉትን እውነተኛ ደሞዝ በመደበቅ ዝቅተኛ ቁጥር ሪፖርት ያደርጋሉ። ይህ ማለት የሰራተኛው የጡረታ መዋጮ በትክክል አይሰበሰብም ማለት ነው። በአሁኑ ጊዜ ሰራተኛው የማይሰማው ይህ ችግር ከዓመታት በኋላ ጡረታ ሲወጣ እጅግ ዝቅተኛ ጥቅም እንዲያገኝ ያደርገዋል። ከዚህ በተጨማሪ የፈንዱ ወጪ በፍጥነት እየጨመረ ሲሄድ የሚሰበሰበው ገንዘብ ግን በቂ አይደለም የሚለው ሌላ አሳሳቢ ጉዳይ ተነስቷል። የኑሮ ውድነት በጣም በጨመረበት በአሁኑ ወቅት የጡረታ ክፍያዎች እየጨመሩ ሲሄዱ ፈንዱ የሚያገኘው ገቢ ግን ከዛ ጋር አልተመጣጠነም። እንደ ሪፖርተሩ መረጃ ባለፉት 9 ወራት ብቻ ወደ 40 ቢሊዮን ብር የሚጠጋ የጡረታ መዋጮ ተሰብስቧል። ቁጥሩ ትልቅ ቢመስልም የሚጠበቀውን የወደፊት ክፍያ ለመሸፈን በቂ አይሆንም የሚል ስጋትም አለ። ይህን ችግር ለመፍታት መንግስትና ብሔራዊ ባንክ አዲስ እርምጃ እየወሰዱ መሆናቸው ተነግሯል። በተለይ የጡረታ ፈንዱ በቀጥታ በብሔራዊ ባንክ ቁጥጥር ስር እንዲውል የሚደረግ አዲስ የፖሊሲ ማሻሻያ እየተዘጋጀ መሆኑ ተገልጿል። ይህ ሲተገበር የሰራተኞች ገንዘብ በግልጽና በተጠያቂነት እንዲተዳደር ይረዳልም ተብሏል። በሌላ በኩል ግን ለግል ድርጅት ሰራተኞች ትልቅ የምስራች የሆነ ጉዳይ ተነስቷል። ለመጀመሪያ ጊዜ በኢትዮጵያ የግል ድርጅት ሰራተኞች ዝቅተኛ የደሞዝ ወለል እንዲኖራቸው የሚያደርግ ህጋዊ ስርዓት እየተዘጋጀ ነው። ይህ ህግ ምን ያህል ትልቅ ለውጥ ያመጣል? አሁን በብዙ ቦታዎች ሰራተኞች ከኑሮ ውድነቱ ጋር የማይመጣጠን ዝቅተኛ ደሞዝ እየተከፈላቸው ይገኛል። አዲሱ የደሞዝ ወለል ግን የሀገሪቱን የገበያ ሁኔታ፣ የቤተሰብ መሰረታዊ ፍላጎትና የኑሮ ውድነት በማገናዘብ ከዚህ በታች መክፈል አይቻልም የሚል የደሞዝ መጠን ያስቀምጣል። ይህ ለሰራተኞች ብቻ ሳይሆን ለአሰሪዎችም ትልቅ ለውጥ ያመጣል። አንዳንድ ድርጅቶች ተጨማሪ ደሞዝ ጫና ሊገጥማቸው እንደሚችል ቢገለጽም ባለሙያዎች ግን የሰራተኛው የኑሮ ሁኔታ መሻሻል ለኢኮኖሚው ጠቃሚ ነው ይላሉ። በተጨማሪም የሰራተኞች መደራጀት ጉዳይ በስፋት እየተነሳ ነው። ብዙ ሰራተኞች መብታቸውን ለመጠየቅ እንኳን ፍርሃት ውስጥ እንዳሉ ይገለጻል። አሁን ግን የሰራተኛ ማህበራት በሀገሪቱ ዙሪያ አዳዲስ ማህበራትን በማቋቋም የሰራተኞችን ድምጽ ለማጠናከር እየሰሩ መሆኑ ተገልጿል። በተለይ በኢንዱስትሪ ከተሞች የሚሰሩ ሰራተኞች ለዚህ ጉዳይ ትልቅ ትኩረት እየሰጡ ነው። አዳማ፣ ኮምቦልቻ፣ ባህር ዳር፣ ጎንደር፣ ጅማና ሻሸመኔ ያሉ ከተሞች ውስጥ የሚገኙ ሰራተኞች የመደራጀት መብታቸውን በተሻለ መልኩ እንዲጠቀሙ ጥረት እየተደረገ ነው። ጠቅለል አድርገን ስንመለከት የኢትዮጵያ ሰራተኞች በታሪካዊ የለውጥ ዘመን ውስጥ እያለፉ ነው። ከአንድ በኩል የጡረታ ፈንድ ግልጽና ተጠያቂ እንዲሆን የሚደረገው ጥረት ተስፋ የሚሰጥ ሲሆን፣ በሌላ በኩል ደግሞ የደሞዝ ወለል ህግ ለሚሊዮኖች ሰራተኞች የተሻለ የኑሮ ሁኔታ ሊያመጣ ይችላል ተብሎ ይጠበቃል። እናንተስ ምን ታስባላችሁ? የደሞዝ ወለል ህግ ሰራተኛውን ይጠቅማል ወይስ በግል ድርጅቶች ላይ ተጨማሪ ጫና ይፈጥራል? እንዲሁም የጡረታ ፈንድ በብሔራዊ ባንክ ቁጥጥር ስር መዋሉ ሙስናንና የሀብት ብክነት ሊቀንስ ይችላል ብላችሁ ታምናላችሁ? አስተያየታችሁን በኮሜንት አጋሩን። መሰል መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ያድርጉ።